ዜናው በዝርዝር የአማራ ብሔራዊ ንቅናቄ አብን ኤርትራ ሀገር ሆና የተመሰረተችበት ሂደት ቅቡልነት ላይ ጥያቄ አለኝ አለ። ኢትዮጵያ ታሪካዊ ይዞታዋ ከሆነው የባህር በር እንድትርቅ የተደረገበት መንገድ ስህተት በመሆኑ ጉዳዩ ሀገራዊ አጀንዳ እንዲሆንም ትናንት አብን ባወጣው መግለጫ ጠይቋል። ፓርቲው ክልላዊና ቀጠናዊ ጉዳዮችን ባካተተበት ረዘም ያለ መግለጫው ሻዕቢያ በሽግግሩ መንግስት ወቅት የመገንጠል ዓላማውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ ተግባራዊ አድርጓል ነው ያለው። የአብን የፖለቲካ ዘርፍ ኃላፊ ረዳት ፕሮፌሰር ዳምጠው ተሰማ ለዶች ቨለ እንደተናገሩት ፓርቲያቸው ወደብን በተመለከተ የኢትዮጵያን ጥቅም ለማስጠበቅ ሰላማዊ አማራጭ አቅርቧል። የኢትዮጵያን ብሔራዊ ጥቅም የሚያሳጡ ቀይ ባህርንና ወደዛ ወይም የአሰብን ጉዳይ በተመለከተ ከአማራ ህዝብ ጥቅም አንጻር ብቻ ሳይሆን ከቀጠናው ከኢትዮጵያ ህዝብ የሚታይ ስለሆነ እነሱን የኢትዮጵያ ብሔራዊ ጥቅም ሊገቱ የሚችሉ አቋሞችን ለማሞገድ ያስፈልጋል። እንዲሁም ዲፕሎማቲካሊ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚቻልበትን ሰላማዊ አማራጭ አብን አቅርበዋል ማለት ነው። አንድ ክልላዊ የፖለቲካ ድርጅት የውጭ ጉዳይ ፖሊሲ መተቸት ይችል እንደው ተጠይቀውም አብን አገራዊ ፓርቲ እንደሆነና የራሱ የውጭ ፖሊሲ እንዳለው ለዶች ቨለ መግለጻቸውን አለምነው መኮንን ዘግቧል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ነጋሽ ዋጌሾ ጠዋት የተሰበሰበው የግብር ገቢ ማታውኑ ለአስተዳደራዊ ወጪ ስለሚውል የልማት ስራዎችን ለመከወን ተቸግረናል ሲሉ ተናገሩ። ከገቢያችሁ 20% ያህሉን እንኳ ለልማት ማዋል የለበትም ወይ ሲሉ የወረዳና የከተማ አስተዳደር አመራሮችን የጠየቁት ርዕሰ መስተዳደሩ ከዚህ በኋላ የምትሰበስቡትን ገቢ በዝግ የባንክ ሂሳብ ሳጥን በማስቀመጥ በእቅድ መምራት የግድ ይለናል ብለዋል። ክልሉ በገቢ አጠቃቀም ረገድ ያለውን ድክመት ለይቶ በግልጽ መናገሩ የሚያስመሰግነው መሆኑን ለዶች ቨለ አስተያየታቸውን የሰጡት አንድ የምጣኔ ሀብት ባለሙያ ወጪዎች በእቅድ ብቻ እንዲከናወኑ የኦዲት ቁጥጥር ስርዓቱን ማዘመንና ማጠንከር ይገባል ብለዋል። የሐዋሳ ወኪላችን ሸዋንግዛው ወጋየው ዝርዝር ዘገባ ልኮልናል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የ9 ወራት የአስፈጻሚ መስሪያ ቤቶች የግምገማ መድረክ በቦንጋ ከተማ ተካሂዷል። የ2017 ዓ.ም 9 ወራት በሁሉም ዘርፎች የተከናወነው አፈጻጸም ካለፈው ወቅት ጋር ሲነጻጸር የተሻለ ውጤት መመዝገቡን የክልሉ ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ በግምገማ መድረኩ ላይ ተናግረዋል። ያም ሆኖ በወረዳና በከተማ አስተዳደሮች የሚሰበሰበው ገቢ አጠቃቀም አሳሳቢ መሆኑን ርዕሰ መስተዳድሩ ገልጸዋል። ጠዋት የተሰበሰበው የግብር ገቢ ማታውኑ ለአስተዳደር ወጪ እንደሚውል የጠቀሱት ርዕሰ መስተዳድሩ ከገቢያችሁ 20% ያህሉን እንኳን ለልማት መዋል የለበትም ወይ ሲሉ በግምገማ የታደሙ የወረዳና የከተማ አስተዳደር አመራሮችን ጠይቀዋል። ከተሞች ገቢ ይሰበስባሉ። ዛሬ ጠዋት የተሰበሰበው ማታ ይወጣል፣ ወይም ትናንት የተሰበሰበው ገቢ ዛሬ ይወጣል። ለመደበኛ ወጪ ማለት ነው። ለመስተንግዶ፣ ለነዳጅ፣ ለአበል፣ ለመኪና ጥገና። ቅድም የምትሉት መድኃኒት አይገዛም። ቅድም መናነሳቸው የልማት ስራዎች አይሰሩም። የመንግስት ግዴታ ወጪ እንኳን ደሞዝ እጥረት ሲገጥመን ደሞዝ ወጪ እንኳን 10% 20% አይሸፍንም። በአመቱ መጨረሻ ላይ የወረዳችሁን እዩ። 20-30%ን ለልማት መዋል የለበትም። 20-30%ን ለደሞዝ መዋል የለበትም። በክልሉ ባለፉት 9 ወራት ከመደበኛ ገቢ 6 ቢሊዮን 116 ሚሊዮን ብር በላይ ለመሰብሰብ ታቅዶም የእቅዱን 89.2% ለማሳካት መቻሉ በግምገማ መድረኩ ላይ ተገልጿል። ነገር ግን የሚሰበሰበው ገቢ በታችኛው መዋቅር ላይ የሚተዳደርበትንና በጥቅም ላይ የሚውልበትን አሰራር ዳግም ማጤን እንደሚያስፈልግ ርዕሰ መስተዳድር ዶክተር ነጋሽ ጠቅሰዋል። ስለዚህ ይሄ ገቢ አስተዳደር ገቢ የሚሰበሰብበትና የሚተዳደርበትን ጥቅም ላይ የሚውልበትን አሰራር ስርዓት እናበጃለን። በመመሪያ ገቢው ለእናንተው ነው፣ ለወረዳው ነው፣ ለከተማው ነው። እኛ ከዛ 5 ሳንቲም የምንወስደው የለም። ግን የተሰበሰበው በወሩ መጨረሻ በዝግ አካውንት ውስጥ ገብቶ የዞን አስተዳዳሪ አውቆ የወረዳ መዋቅር ፕሮግራም ሰርቶ አምጥቶ ይሄን ያክል ልማት ሰራለው፣ ይሄን ያክል መደበኛ ወጪ ነው፣ የነዳጅ ያበል የመስተንግዶ ነው፣ የጥገና ነው፣ ይሄን ያክል ለነዚህ ወጪዎች ብሎ ፕላን ሰርቶ በዛ ፕላን መሰረት እየጸደቀ መውጣት አለበት። ክልሉ በገቢ አጠቃቀም ረገድ ያለውን ድክመት ለይቶ በግልጽ መናገሩ የሚያስመሰግነው መሆኑን ስማቸውንና ድምጻቸው እንዲገለጽ ያልፈልጉ ዶች ቨለ ያነጋገራቸው አንድ የምጣኔ ሀብት ባለሙያ ተናግረዋል። በቀጣይም ወጪዎች በእቅድ ብቻ እንዲከናወኑ የኦዲት ቁጥጥር ስርዓትን ማዘመንና ማጠናከር እንደሚገባም ባለሙያው ጠቁመዋል።
በደቡብ ምዕራብ ኢትዮጵያ ክልል ገቢን ለታለመለት ዓላማ ብቻ ለመጠቀም እየተደረገ ከሚገኘው ጥረት ጎን ለጎን የመንግስት ሀብት ብክነትን የመከላከል ስራዎች በመከናወን ላይ እንደሚገኙ የክልሉ ፍትህ ቢሮ አስታውቋል። ባለፉት 9 ወራት ብቻ አላግባብ ሊወጣ የነበረ ከ37 ሚሊዮን ብር በላይ የመንግስት ሀብት ወደ ካዝና እንዲመለስ መደረጉን የክልሉ ፍትህ ቢሮ ምክትል ኃላፊ አቶ ታመነ ታደሰ ለጋዜጠኞች ተናግረዋል። በዚህ 9 ወር ውስጥ ብቻ መንግስት ከሳሽና ተከሳሽ የሆነባቸው 940 መዝገቦች የፍትሐ ብሔር መዝገቦችን እንደ ክልል እልባት መስጠት ተችሏል። ከዚህም አለአግባብ ሊወጡ የነበሩ መንግስት በመክሰስ እና የመንግስት ሀብት እንዳይባክን አፈጻጸም ክስ በመስረት ከሀብት ማስመለስ አንጻር ከ37 ሚሊዮን ብር በላይ የመንግስት ሀብት ወደ ካዝና እንዲመለስ ተደርጓል። በሰሜን ጦርነት ወቅት ከትግራይ ክልል በግዳጅ የወጣን መኪና ከ3 ዓመታት በላይ በመጠበቅ ለባለቤቱ የመለሱ የሀገር ሽማግሌዎች የትግራይና የአማራ ህዝብ ወዳጅነትን ለማጠናከር ሊሰራ ይገባል አሉ። እርባና ቢስ ባሉት ጦርነት ከሁለቱም ወገን በርካታ ወጣቶች ሞተዋል ያሉት ሽማግሌዎቹ አሁን ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል ሲሉ ጥሪ አቅርበዋል። ከወሎ ዝርዝር ዘገባውን ኢሳያስ ገላው ልኮልናል። በትግራይ ክልል መቀሌ ከተማ ኗሪ የሆኑት አቶ ህሩይ አብርሃም የሰሜኑ ጦርነት በተጀመረበት ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ ቀረ። ጦርነት ነውና መኪና የተቃጥሎ ይሆን ብለው ዝም አላሉም። የእርጅና ዘመን መጦሪያቸው ነውና ለአመታት ፍለጋ ወጡ። ፍለጋቸውም ፍሬ አፍርቶ በአማራ ክልል ሰሜን ወሎ ዞን መቄት ፍላቂት ከተማ በህዝብ ጥበቃ ንብረታቸው ከ3 ዓመታት በላይ ተይዞ ባለቤቱን ሲጠብቅ አገኙ። አቶ ህሩይም ፍላቂት ከተማ ሲገቡ ማህበረሰቡ እንዲተቀበለኝ ይላሉ። በጣም ነው ደስ የሚለው። አልጋ አትከፍልም፣ ምግብ አትከፍልም። በቃ አይዞ ንብረት አይደለም ወይ ይሄን ሀገር አይደለም ወይ ቤት አይደለም ወይ ምንም እንዳትጨናነቅ አይዞ እያሉኝ በቃ ትንሽም ትልቁም አስተዳደሩም በጣም ነው የሚመስገን። ከአቅሜ በላይ ነው በቃ የምናገሩ ራሱ በቃ ከአቅሜ በላይ ነው። እኛ እኮ በዚህ በናይሮቢ ፖለቲካ ነው የተጣላ እንዲመቸስ ተጣልተን እናውቃለን ምናምን የሚል ነው ያለው ህብረተሰቡ ጠቅላላ። የአቶ ህሩይን መኪና ለአመታት ሲጠብቁ የቆዩ የፍላቂት ከተማ የሀገር ሽማግሌዎችም ዛሬ ላይ ባለቤቱን አግኝተን አደራችንን ማስረከባችን ለአማራና ትግራይ ህዝብ ወደፊት መልካም ግንኙነትን የሚፈጥር ነው ይላሉ። ይህ እንግዲህ ወቅት የፈጠረው ጦርነት ነው። በተወሰነ ጊዜ ተለያይቶ ኑሯል። አሁን ላይ ግን የአማራና የትግራይ ህዝብ በዚህ ልክ እየተግባባ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ የሆነ በር ከፋች ነው። የፍላቂት ከተማ ህዝብና አስተዳደር የሰሩት መልካም ተግባርም በጦርነት ውስጥ ለተለያየ ብሎም የትናንት የጠነከረ ወዳጅነቱን መመለስ ለሚሻ ህዝብ ታላቅ ተግባርም ነበር። ትግራይ የወደወሉ ራሱኛን አሁን በቃ በጣም ደስ የሚል ነገር ነው። እንዲህ አይነት ግንኙነት አለን ወይ? ድሮስ ፖለቲካዎች ፓርቲዎች ናቸው እንጂ እንደዚህ ያጣሉን እናንተ ጋር ምን ጥላቻለን? እንደዚህ አይነት ደስ የሚል ነገር ነው። ስለዚህ አማራ ክልል ንብረት ካለ የሚባል ነገር ካለ እኛ ማህበረሰቡ ከእናንተ ራያ ወስደን አግዘን ህብረተሰቡ ንብረቱን እናስመልሳለን የሚል ከወደዚያ ራሱ እየደወሉ የሚነግሩኝ ሰዎች አሉ። እንደዚያ በሰሜኑ ጦርነት ወቅት በርካታ ወጣቶች ሞተዋል፣ ይህንንም በዓይናችን ተመልክተናል የሚሉት የሀገር ሽማግሌዎች ዛሬ ግን የተገኘ ንብረት ለባለቤቱ መመለስ ይገባል ይላሉ። ጦርነት ምን ያህል መጥፎ እንደሆነና እነሱ በሚያውቁት ተነስተው መጥተው ያኔ ተያይዘ ሜዳና ዋበሱ እንደቀረና ገደልና ሸንተረሩ ወርጦ እንደቀሩ እኛን የምናየው በአካል ያለ ነው። እዚያ የነበርን ሰዎች እናውቃለን። ከተመሳሳይ እኛም ስንት ወጣት ሲሉ ያለቀው ነው። ስለዚህ በወቅቱ የፖለቲከኞች ወዲያም ሌላ መጥፎ ተሰው ይመደረው ምንትን እየተባባለ በሁለቱ በስልጣን ሲባል በተደረገው ነገር ህዝብ አልቋል፣ ወድቋል። አሁን ግን ደግሞ የተገኙ ንብረቶች እና የኔ ባይ ከተመጣ መሰጠት እንዳለበትና ይህንም እያንዳንዱ ኢትዮጵያ እያንዳንዱ አማራ እያንዳንዱ ትግራይ ማወቅ አለበት። የፍላቂት ከተማ አስተዳደር ከንቲባ አቶ አንደበት ተስፋይም እኛ በእጃችን ያለን ንብረት እንደመለስን ሁሉ በተመሳሳይ የጠፉ ንብረቶችም መመለስ የሁለቱ ህዝቦች አደራ ነው በማለት ይገልጻሉ። ሽማግሌ ባለበት ንብረቱን አስረክበናል። ከዚህ በኋላ ምን ሊሆን ይችላል? እኛም አካባቢ ያሉ ነጋዴዎችና ባለሀብቶች እዛ መኪና ሄደባቸው ስላለ በግጭቱ ምክንያት በመንግስት ተቋም ውስጥ ግቢ ውስጥ ያሉ በግለሰብ ግቢ ውስጥ ያሉ መኪኖች ወደ አማራ ክልል እንዲመለሱ ጭምር በግሌ መልእክቴን ለማስተላለፍ ፈልጋለሁ። የትግራይና የአማራ ህዝቦች ግንኙነት የጠነከረ ነው የሚሉት አቶ ህሩይ ንብረቴ በመመለሱ ደስ ብሎኛል። አይደለም አሁን ተረጋግተን በጦርነት ውስጥ በነበርንበት ጊዜ ጤፍ ይልኩልኝ የነበሩት የአማራ ጓደኞቼ ናቸው ይላሉ። እንኳን ደስ አለህ አንተ የንብረትን አማራ ክልል አግኝተሃል፣ የደከምከው ንብረት እንኳን አገኘህ እንኳን ደስ አለህ እያሉኝ ነው ብዙ ሰው። እኔ እኮ ኩንታል ጤፍ የላከልኝ አማራ ነበር። እዛ ተዘግተን እያለን እኮ እኔ ረዳት የነበረው ሽፎሩ ነው። ኩንታል ጤፍ ላከልኝ። በቃ ጉር ደግሞ እንዳትልከው በቃ ምንም ብር አያስፈልገኝም። ሁለተኛ አባቴ ነው ብሎ አማራ ነው ልጅ ተኮምበልቻ ልጅ ነው።